የኢትዮጵያ የግዕዝ ቁጥሮችን ተጠቅመን እንዴት ነው የሂሳብ ስሌቶችን የምናሰለው የሚለውን ነገር እናያለን። ሂሳብ ስሌቶች ውስጥ መደመር፣ መቀነስ፣ ማባዛትና ማካፈል አሉ። ከነዚህ ውስጥ መርጠን ከመደመር እንጀምር። 1 ሲደመር 1 እኩል ይሆናል 2። ስለዚህ አሁን በግዕዝ ቁጥሮች ስንጽፍም እንዴት ነው ስቴፖችን የምናየው አንድ በአንድ እናያለን ማለት ነው። አንድ ቁጥር በግዕዝ እንቹት አንድ ቁጥር የመደመር ምልክት አለ አይደል? የመደመር ይሄው መደመር ሲደመር 1 ከዛ እኩል ይሆናል የእኩል ይሆናል ምልክት አለ 2 አይደለ? 2 ይሄው በግዕዝ ስለዚህ 1 ሲደመር 1 2 ነው ማለት ነው። እሺ አሁን ደግሞ 1 ሲቀነስ 1 ሲቀነስ 1 ውጤቱ ስንት ነው? 0 አይደል? ስለዚህ በግዕዝ ቁጥርስ እንዴት አድርገን እንጽፈዋለን? 1 ሲቀነስ የመቀነስ ምልክትን እንወስዳለን እንዳለ የመቀነስ ምልክትን ከዛ 1 ቁጥር እና እኩል ይሆናል 0 አልቦ ነበር አይደል? ምን ነው ቅድም ወይም ከዚህ በፊት ባሉ ቪዲዮዎች ውስጥ እንደገለጽ ነው 0 ማለት የራሱ ውክልና ሰጠናታል እንዲመቸን አድርገን ማለት ነው። ስለዚህ የ0 ውክልና እንደዚህ አይደለ የሰጠነው ውክልና። ስለዚህ 0 is equal to 0 ማለት ይሄ። ስለዚህ 1 ሲቀነስ 1 0። ስለዚህ የግዕዝ ቁጥሮችን ተጠቅመን እንዴት የሂሳብ ስሌቶች ለማስራት እንደምንችል ያሳየናል ማለት ነው።